ያንን ገዳይ ሰው የላክሽው አንቺ ነሽ። በጩቤ አስወግተሽ ታስገድይ ነበር አይደል? አባዬ ስለምታወራው ነገር እኔ ምንም አልገባኝም። ቆይ እሺ እኔ ምን አድርጌ ነው? ለምን አትተውኝም? እኔ ምንም ነገር አላደረኩም። ምን? ቆይ ቲና ለምንድን ነው ከህይወታችን የማትወጪው? ለምንድን ነው የማትተይኝ? ለምንድን ነው? ልቀቀኝ። ተዋት በቃ። ከነገ ጠዋት ጀምሮ ልብስሽን ይዘሽ ከዚህ ቤት ውልቅ በይ። በድጋሚ እንዳለሽ ውጪ። ማታ እሷ አልነበረችም ልታስገድለኝ ሞከረችው። እኔ ነኝ ላስገድለኝ ነበር። ምን? እንዴት? ሁሉም የኔ ጥፋት ነው። ቲና መውጣት የለባትም። ምን ይወጣል? አባዬን ለመግደል የሞከረ ማለት ንገርኛ። የኔ ጠላት ነው። እኔን ለማጥመድ ሲል ነው እናንተ ላይ ችግር እየፈጠረ ያለው። ማታ ይላኩልሽን ማስጠንቀቂያ የሽው ወይ ሲለኝ አንተ ላይ ያደረገው ነገር እንደሆነ አወቅኩ። ይቅርታ አባዬ፣ በእኔ ምክንያት አስጠቃሁክ። ታዲያ ምን ደብዳቤ ጻፍሽ? ለዛ ነው? አዎ አባዬ፣ ልጁን እዚህ ሳየው እናንተ ላይ ራሱ ችግር እንደሚፈጠር አውቄ ነበር። እሱ እኮ ቤተሰቦቼን ሲያሰቃይ ኖረ ሰው ነው። እኔ እሷን በሆን ግን ምንም ነገር አያገባኝም ነበር። እሷ ግን እያለቀሰች በእኔ ምክንያት እዚህ ቤት እንድትወጣ አልፈልግም እያለች ነበር። አንቺ ከትሁት ጋር በጭራሽ አትወዳደር። እሷ መልካም ልብ ያላት ንጹህ ሴት ናት። ቤት የሚፈጠረውን ነገር አንድ በአንድ እኔን ማንም እንዲያገኝ ነገር። እስካሁን ምርጫን አላሳወቀኝም። ምንድነው ሀሳብ? ቲና፣ እኔ ላንቺ ምንም አይነት ፍቅር እንደሌለኝ ታውቂያለሽ አይደል? ስለዚህ እሷን መርጠሃል ማለት ነው? መጀመሪያውን ቢሆን ምርጫ ውስጥ አልነበረችም። እሷ ምርጫ የሌላት ምርጫዬ ነች። ወደ ሀገራችን እንድንመለስ እፈልጋለሁ። እኔና አንቺ እንደ ድሮአችን በሰላም የፍቅር ህይወት እንድንኖር እፈልጋለሁ። እኔ ነኝ ካንተ ጋር በሰላም የምኖረው? ምርጫሽ እኔ ብቻ ነው፣ ሌላ ምርጫ የለሽም። በሰላም እንድኖሩ ከፈለግሽ በዙሪያሽ ያሉ ሰዎች አሁን ያልኩሽን በደንብ አስቢበትና መልስሽን ጠብቂ። መልሱ ታዲያ እሺ እንዲሆን እፈልጋለሁ። አሁን ምን ያርትቻለሁ? ከወጣት ጋር ታግዬ ትሁትን ነፃ ማውጣት አልችልም። ግን ፊት ብትቆሙ በጉልበትም ቢሆን ከትሁት ጎን ያለው አንተ ነህ። ስለ ሰውየው ግን ማወቅ ይኖርብናል። ሰውየው ማን ነው? ለምንድን ነው የሚከታተልሽ? ቲና አሁንም የካሌብን አባት ማስወገድ የሚለውን ነገር ተስፋ አልቆረጠችምና በስተመጨረሻም ያዘጋጀችው ሻይ ለሱ ይመስላል ማለት ነው። እዛ ውስጥ መድኃኒት ጨምራ ከዛን ትሰጠዋለች። ሽማግሌው ከሞተ በኋላ ብቸኛው የሀብቱ ወራሽ ደግሞ ካሌብ ነውና እሷ ደግሞ የካሌብ ህጋዊ ሚስት ስለሆነች እዚህ ጋር ፍቺ ያልፈጸመው ያኔ ደግሞ ንብረቱን ግማሹን ትካፈላለች። እሱን አስባ ነው አሁንም ተስፋ ሳትቆርጥ በብዙ ነገር እየሞከረች ያለችው ማለት ነው። በዛ በኩል እንደውም ትሁትን እያደናት ትሁትን እየፈለጋት ያለ ሰውዬ የካሌብን አባት ይገልልኛል ብላ በዛ ልክ እርግጠኛ ሆና ነበር። ሰውየው የካሌብን አባት አልቻለም። እናም ደግሞ ሰው መጥቶ መንገድ ላይ ጮህበት ነበርና ደንግጦ ነበር የሄደው። አሁንም እሱ ተስፋ አለው፣ ሌላ ቀን አለ፣ ሌላ ቀንም ይሄንን ነገር ማድረግ እንችላለን እያለ ነው። እሷ ደግሞ በዚህ መሃል አሁን እያደረገች ያለችው እሱ የሚጠጣው ሻይ ውስጥ የሆነ መድኃኒት ጨምራ ልትሰጠው ይመስላል ማለት ነው። የካሌብ አባት ግን ወደ ቤት ሲመጣ ከአንዳንዴ ነበር ይሄንን ነገር ያወቀው። እሷ ነች ያንን ነፍሰ ገዳይ ሰውዬ ቀጥራ እኔን ለማስገደል የሞከረችው የሚለውን ነገር ከአንዳንዴ ነበር እሷ ነች እንደዚህ የምታደርገው፣ ሌላ ሰው ማንም ይሄንን ሊያደርግ አይችልም ብሎ ነው የሚያስበው። እሱ ያው እስከሚያውቀው ድረስ ምንም አይነት ጠላት የለውም። በስራ ቦታም በሌላ ቦታም እንደዚህ እሱን ለነፍስ የሚያሳድደው ሰው የለም። እሱን ለማጥፋት ወይ ደግሞ እሱን ለመግደል የሚፈልገው ብቸኛው ቲና ብቻ ነችና ለዛም ነው ከአንዳንዴ እሷን የጠረጠራት ማለት ነው። እዚህ ጋር ደግሞ እሷ ሲታወቅባት እንደዚህ ስትጠረጠር ትሁትን ከሚያግታት ሰውዬ ጋር አሪፍ ጨዋታን የተጫወቱት ማለት ነው። ያው ትሁትን የሚያግታት ሰውዬ ለትሁት ደውሎ በሷ ምክንያት በትሁት ምክንያት የካሌብን አባት ሊጎዳው እንደፈለገ አድርጎ ነው እዚህ ጋር። በዚህ መሃል ደግሞ ቲናን ነፃ ያወጧትና ቲና ከዛ ቤት ትባረር የነበረው በዛ ምክንያት ሊዳነችው። ትሁትም እዚህ ጋር ስለምንም የምታውቀው ነገር የለም። ከዚህ በፊትም ጨለማ ውስጥ ማታ እሷ ሱቅ ስትሄድ ከሰውየው ጋር የሆነ ድራማ ሰርቶ ትሁትን እዛ ጋር እንዳዳነቻት አድርጎ ነው ቲና እዛ ቤት ውስጥ ታማኝነት እንድታገኝ ያደረጉ ማለት ነው። እዚህ ጋር ደግሞ ትሁት እሷ ምንም አላደረገችም፣ ምንም ጥፋት የለባትም፣ በእኔ ምክንያት ነው እንደዚህ የሆንኮ ብላ የካሌብን አባት ነግረዋለችና አሳምነዋለች ማለት ነው። እሷ ያመነችው ትሁት እዚህ ጋር ቲና እንደዚህ አታርግም ብላ በዚህ ልክ እርግጠኛ የሆነችው ይሄ እሷን የሚያሳዳ ሰውዬ ደውሎ ማታ የላኩልሽ መልእክት ደረሰሽ አይደል ያው ለማስጠንቀቂያ ያክል ነው ብሎ ያንን ነገር ከነገራት በኋላ ነው። ትሁት አሁን ላይ እያሰበች ያለችው ይሄ ሰውዬም እያላት ያለው እኔ ጋር መጥተሽ ወደ ፍቅራችን ተመልሰን ወደ ሀገራችን እስካልተመለስን ድረስ በዙሪያሽ ያሉ ሰዎች እንዳለ ተጎጂ ናቸው ብሎ በዙሪያ ያሉ ሰዎች እነሱን እንደሚጎዳቸው አድርጎ ነው እዚህ ጋር እሷን እያስፈራራት ያለው ማለት ነው። ትሁት ያው ምንም ነገር ማድረግ አችልም። እዚህ ጋር እነሱ ከሚጎዱ እኔ ወደ ሌላ ቦታ ልጥፋ ብላ ይሄንን ነገር እያሰበች ነው። ግን ደግሞ
ደግሞ የካሌብ አባት ያ ነገር እንዲሆን አይፈልግም። ከዚህ በፊት እሱን ለማዳን ቲና እሱን ለመግደል ብዙ ጊዜ ስትሞክር ከዛ ነገር እሱን ጠብቃዋለችና እኔ በችግሬ ጊዜ አንቺ ካጠገብ ሆነሽ እኔን ከችግር ጠብቀሽኛል። አሁን ደግሞ አንቺ ችግር ሲደርስብሽ እንደዚህ ሊጎዳሽ የሚፈልግ ሰው ሲመጣ የትም አትሄጂም፣ እዚህ ሆነን ችግርሽን አብረን እንጋፈጣለን ብሏታል ማለት ነው። ያው እሱ አሁን ላይ አሳይመንት የሰጠው ለካሌብ ይመስላል። እኔ ያው አርጅቻለሁ፣ ሽማግሌ ነኝ፣ ከጎረምሳ ጋር ታግዬ ትሁትን ነፃ ማውጣት አልችልም። ስለዚህ አንተ እሷን አድናት፣ እሷን ታደጋት፣ እሷን ጠብቃት ብሏታልና እዚህ ጋም ዳኒም ያው አሁን እያወራ እንዳለው ከትሁት ጎን እንደሚሆንና ከካሌብ ጋር አንድ ላይ ሆኖ ይሄንን ሰውዬ ከትሁት መጠበቅ አያቅታቸውም ማለት ነው። ሰውየው ደግሞ ያው ቀነ ገደብ ሰጥቷታል ለትሁት። ይሄንን ነገር አስቢበትና ወደ ሀገራችን እንመለሳለን፣ ከዛ ወደ ፍቅራችን ተመልሰን አንድ ላይ እንደ በፊቱ አብረን እንሆናለን። ያንን ነገር ካላደረግሽ ደግሞ ሰዎቹ ተጎጂ ናቸው፣ አስበሽበት በቅርቡ ነገርኝ። እናም ደግሞ መልስሽ ራሱ እሺ እንዲሆን ፈልጋለሁ ብሎ እዛ ጋር እሷ እንድትመልስለት የሚፈልገውን መልስ ራሱ አስቀድሞ ነግሯታል ማለት ነው። በዚህ መሀል ደግሞ እነሱ አሁን እዛ ቤት ቁጭ ብሎ እየተማከሩ ነው። ለአራት ሆኖ እዛ ጋር ትሁትም አለች፣ ዳኒ፣ የካሌብ አባትና ካሌብ ሆኖ እዛ ጋር እየተማከሩ ነው። እዚህ ጋር ደግሞ እሷን የሚያድና ሰውዬ ለቲና አንድ የነገራት ነገር እዛ ቤት ውስጥ የሚካሄደውን ነገር እየተከታተልሽ ንገሪኝ ብሏታልና እነሱ እዚህ ጋር አሁን ሰውየውን ለመጠበቅ ሰውየው ምን አይነት ሰው እንደሆነና ምናልባት የሱ ደካማ ጎን የሚባለውን ነገርም ትሁትን እየጠየቋት ነው። ሰውየው ከመጀመሪያ ጀምሮ ማን እንደሆነና እንዴት እሷን ፍለጋ እንደመጣ ማለት ነው። ትሁት አሁን እዚህ ጋር ያለውን ነገር እንዳለ እያብራራች ለካሌብና ለዳኒ፣ የካሌብም አባት እዛ ጋር አለ፣ ለእነሱ ስትነግራቸው እነሱ የሆነ እቅድ ማውጣታቸው አይቀርም። እንዴት ይህን ሰውዬ ወይ ለህግ አሳልፈን እንሰጣለን ወይ ደግሞ እንዴት ከዚህ እንዲጠፋ እናደርጋለን ብሎ እነሱ የሆነ እቅድ ቢያቅዱና የሆነ ወጥመድ ቢዘረጉ ራሱ እዚህ ጋር ደግሞ ቲና እዛ ቤት ነው ያለችውና እነሱ የሚያደርጉትን ነገር ከስር ከስር እየተከታተለች ለሰውየው አሳልፋ እንደምትሰጥ ግልጽ ነው ማለት ነው። ያው ሰውዬ ቀድሞ ደግሞ እነሱ ያዘጋጁለትን ወጥመድ ካወቀ መቼም የነሱ ወጥመድ ውስጥ አይገባም። ይሄ ነገር ደግሞ ለካሌብና ለዳኒ ነገሮችን በጣም ከባድ ያደርግባቸዋል ማለት ነው። በቀላሉ እሱን ለመያዝ ወይ ደግሞ እሱን በህግ ቁጥጥር ስር ለማዋል በጣም ችግር የሚሆንባቸው ይሆናል ማለት ነው። ያው ትክክለኛ መንገድ መሆን የነበረበት ከሁሉም ነገር በላይ ቲና ነበር መጀመሪያ ላይ ከዛ ቤት እሷን ማስወጣት የነበረባቸው። አሁን ላይ ያው እሷ እያለች ያለችው ሁሉንም ሰው ተቀይር ያለው እንደውም ከዚህ በፊት ላደረኳቸው ነገሮች ራሱ በጣም ተጸጽቻለሁ ብላ እንደ ተቀየረ ሰው አድርጋ ነው እዚህ ጋር ሁሉንም ሰው እየሸወደች ያለችው ማለት ነው። ሙሉ ለሙሉ ባይሆንም ግን ሁሉም ሰው በትንሹም ቢሆን እሷን እያመኗት ይመስላል ማለት ነው። እዚህ ጋር ደግሞ ዳኒ ትንሽ ተጠራጥሯታል። የቲና እንደዚህ መቀየርና የቲና እንደዚህ እየተቅለሰለሰች ጥሩ ሰው መምሰል የሆነ ጥያቄ ፈጥሮበታል። ምን እያደረገች ነው እቺ ልጅ? ምን ለማድረግ እየሞከረች ነው ብሎ የሆነ ነገር እየሰራች እንደሆነ እሱ ጠርጥሯል። ግን ደግሞ ምን እንደሆነ ሊያውቅ አልቻለም ማለት ነው። እሷን ደግሞ መጀመሪያ ላይ ዳኒንም ወጥመድ ውስጥ ለማስገባት ያዘጋጀችለት መረብ ከኔና ከኤደን አንዳችንን ምረጥ፣ እኔን ከመረጥከኝ አብረን ተጋብተን እንኖራለን፣ እናም ደግሞ ካሌብን ዛሬውኑ እፈታዋለሁ ብላ ነበር የነገረችው። ዳኒ ደግሞ እዛ ጋር ኤደንን ምን ያህል እንደሚያፈቅራት ግልጽ ስለሆነ እዚህ ጋር እሷን ከቲና ጋር ማወዳደር አይፈልግም። እሷ ምርጫ ውስጥ አትገባም፣ እሷ ብቸኛዋ ምርጫዬ ነች ብሎ እዚህ ጋር ቲናን እንደማይመርጣትና መቼም ከሷ ጋር መሆን እንደማይፈልግ ነግሯታል ማለት ነው። ይሄ ነገር ደግሞ ቲናን ትንሽ ያበሳጫት ይመስላል። ለዛም ነው ኤደንን እቤት ስትመጣ አሸነፍሽ አይደል እያለች የሹፈት ሳቅ እየሳቀችባት የነበረው ማለት ነው። ከሳቋ ደግሞ አንዳንድ የምንረዳው ነገር ቢኖር እዛ ጋር ኤደን ላይ ወደፊትም የሆነ ነገር ልታደርግ ትችላለች ማለት ነው። እዚህ ጋር አሁን ቲና ዳኒን እንደምታፈቅረውና እንደምትወደው ግልጽ ነው። ለዛም ነው ከዚህ በፊት ካሌብን ንብረቱን ወስዳ ወይ ደግሞ ከሱ ጋር ያለውን ነገር ተካፍላ ከዳኒ ጋር አንድ ላይ ተጋብታ ለመኖር ነበር እቅዷ። ግን ደግሞ እዚህ ጋር እሱ ኤደንን መርጧልና ይሄ ነገር በጣም ስላናደዳት ወደፊት ኤደንን መበቀሏ አይቀርም ማለት ነው። አሁን ላይ ለሷ በጣም አንገብጋቢውና አስቸኳዩ ነገር የካሌብን አባት ማስወገድ የሚለውን ነገር ነው። ንብረቱ እንዳለ በሱ ስም ስላለ እሱ ከሞተ ካሌብ ደግሞ ብቸኛ ልጁ ነው። እዚህ ጋር ሽማግሌው ሌላ ልጅ ስለሌለው ያኔ ደግሞ ካሌብ ንብረቱን ይወርሳል። እሷ ደግሞ እዚህ ጋር ህጋዊ ሚስቱ ነች። ወደ ህግ ራሱ ስትሄድ እሷ ነች ህጋዊ ሚስት። ስለዚህ ያለውን ንብረት ለሷ አካፍል ስለሚባል ቲና ይሄንን ነገር ስለምታውቅ አሁን ላይ በጣም አስቸኳዩ አንገብጋቢው ነገር ለሷ የካሌብን አባት ማስወገድ የሚለው ነገር ነው። በእርግጥ ከዚህ በፊት የካሌብ አባት ለዳኒ አንድ አሳይመንት ሰጥቶ ነበር። እሷን ቅረባትና ምን እንደምታረግ ወይ ደግሞ ምን ለማድረግ እንደምታቅድ ቀስ ብለህ ተከታተል ብሎት ነበር። ዳኒ ደግሞ እዛ ጋር ኤደንን በጣም ስለሚወዳትና እሷን ማጣት ስለማይፈልግ ዳኒ ሄዶ ከቲና ጋር ከታየ ኤደን ይደብራታል። ስለዚህ አሁንም ከሷ ጋር ያለህን ነገር መቀጠል ፈልገ ነው እሷ ጋር የሄድኩ ስለምትለው ሁሌም
ይጣላሉ። ይሄ ነገር ስላሳሰበው ነው አሁን ላይ ከቲና ጋር መሆን ያልፈለገው እንጂ እዛ ጋር የካሌብ አባት እንዳዘዘው እዚህ ጋር ቲናን እንደመረጣትና ከሷ ጋር መሆን እንደሚፈልግ ያንን ነገር ያለው ነገር እንዳለ ሁሉንም ነገር ለኤደን አስረድቶ ኤደን ደግሞ እዛ ጋር ዳኒን እንደተወቹና እንደተለያዩ አድርጎ ከቲና ጋር እንዲሆን ብትፈቅድለትና ቲና የምታረጋቸውን እርምጃዎች የምታቀዳቸውን ነገሮች ሁሉ እሱ ቀርቦ ቢከታተላት ኖሮ ምናልባትም አይታወቅም ስለዚህ ሰውዬ ትሁትን ፍለጋ ስለመጣ ሰውዬ ለሱ ልትነግረውም ትችላለች ማለት ነው። ግን ደግሞ አሁን ላይ ዳኒ እሷን መቼም እንደማይመርጣትና ከሷ ጋር መሆን እንደማይፈልግ ነግሯታልና ከዚህ በኋላ ዳኒ ራሱ ተቀይሬያለሁ፣ በቃ ኤደንን ትቻለሁ፣ ስለዚህ አንቺ ጋር ልሁን ብሎ ወደ እሷ ቢሄድ ራሱ ቲና ካሁን በኋላ እሱን አምና ወደ ራሷ አታመጣውም ማለት ነው። ያው ከሰዎቹ ጋር ወይ ደግሞ ከካሌብና ከአባቱ ጋር እንደሆነ ታውቃለች። እዚህ ጋር ደግሞ መጀመሪያ ሀሳቡን ነግሯት ተመልሶ ደግሞ አይ ተቀይሬያለሁ ከአንቺ ጋር ብሆን ይሻለኛል ብሎ ቢመጣ እሷ ልታምነው አትችልም ማለት ነው። ምናልባትም እሷ ብታምን ራሱ ይሄ ሰውዬ ትሁትን ፍለጋ የመጣ ሰውዬ ያንን ነገር ላይ ይቀበላት ይችላል። ይሄ ነገር በእኔና በአንቺ መሀል ብቻ ይቅር፣ ሌላ ሰው እንዲያውቅ አልፈልግም ሊላትም ይችላል ማለት ነው። ያው ዳኒ ከመጣ እኔን አደጋ ላይ ይጥላል ብሎ ስለሚያስብ ማለት ነው። በተለይ አሁን ደግሞ ሽማግሌውን ማታ አስፈራርቶ ያንን ነገር ደግሞ ደውሎ ለትሁት ከነገራት በኋላ አሁን ላይ ቲናን እያላት ያለው ሰዎቹ እኔን ማየት የለባቸውም፣ ነገሮችን ሁሉ በድብቅ ነው ማድረግ ያለብኝ ብሎ በፊት መንገድ ላይ ወጥቶ እንደሚታየው ሳይሆን አሁን ላይ የሚያደርገውን ነገር ሁሉ ተደብቆ ማድረግ እንደሚፈልግ እየነገራት ነው ማለት ነው።